በቃ እኔ እንዴት እየረፈደብኝ ነው። ሁሌ ፊሽ ጋር እንዴ በልተሽ የምትሄጂው? በቃ አሁን ቶሎ ያንቺን ሰራልሽና ለፊት ትሄጃለሽ። እሺ አትክርፊ። እሺ ግን የትምህርት ቤት ክፍያ እኮ እየጠየቁኝ ነው። የቤት ኪራይ አስቀድሜ እኮ በቃ ትከፍያለሽ። እሺ ግን ለምን የተሻለ ስራ አትፈልጊም? እዛው እኮ የተሻለ ይከፍሉሻል። ማልቀይርበት ብዙ ምክንያት ስላለኝ አሁን ብነግርሽ አትረጂም። እሺ ግን ሁሌ ስለ እናቴ ስጠይቅሽ ለምን አትመልሽልኝም? በምን ምክንያት ነው የሞተችው? በቃ አንቺ ቶሎ ግቢ፣ እኔ ፍቅዳሽ ይመጣል። አንቺ መሰረት ወይዬ አንቺ ያምሻል እንዴ? ምን ነው ችግር አለ እንዴ? ቆይ ለሄለን ምን ብለሽ ነው የነገርሻት? እንዴት መሀን መሆኔን ትነግሪያታለሽ? ቀልድ እኮ አይደለም ያዝኩት። እኔ እኮ የነገርካት መስሎኝ ነው። ይቅርታ መሲ፣ እኔን እንኳን አትጠይቅኝም? ለሁሉም እኮ ጊዜ አለው። ያው እሷም እንደ ሌሎቹ ሴቶች ስለሆነች በጊዜ ቁርጧን ተወቅ ብዬ ነው። ቢሆንም መሲ፣ ለእኔ ነበር መናገር የነበረብሽ። ይቅርታ። ምን ነው ችግር አለ እንዴ? የሱፍ አስቸግረህ ነበር። ምን ነው ችግር አለ እንዴ? ያፌ በእኔ ትምህርት ቤት ደርሶብኝ ነበርና ብር እንድታበድረኝ ነበር። እሺ ልስጥሽ። ይቅርታ አልኩህ እኮ። ክፋት አስቤ እንዳልሆነ ታውቃለህ፣ ግን ሐኪም ያለውን ማመን አለብህ። ቢሆንም መናገር አልነበረብሽ። ልክ ነህ እኮ፣ ግን መሀን መሆንህን ለማረጋገጥ ሴት እየቀያየርክ መሞከር የለብህም። እስከ መጨረሻው እውነቱን አምነህ ተቀብላ ካንተ ጋር የምትሆን ሴት ነው የምታስፈልግ። ይህንን ቃል ከአንቺ መስማቷ እንጂ ያናደደኝ እውነታውማ እኔ መውለድ አለመቻሌ ነው። እውነቱን መቀበል ችግሩን በግማሽ እንደመፍታት ይቆጠራል።
የትኛውም ሴት እኔን አትፈልገኝም። ሌላኛው እውነታ ደግሞ ይሄ ነው። ፍስሐ ዓለም ላይ ማን እንኳን አንተ ብቻ አይደለህም። አብዛኛው ሰው ተማምኖና ተጋብቶ እየኖረ ነው። ነገ ምን እንደሚፈጠር ምን ይታወቃል? በዛ ላይ ወንድ ልጅ ነህ። የምን ተስፋ መቁረጥ ነው? ነገ ሌላ ቀን ነው። ነገ በህይወቴ ምን እንደሚፈጠር ማን ያውቃል? ያንተ ሴት ሩቅ አይደለችም። አንተ ብቻ ራስህ ነው። በቃ ቁርስ ልስራለህ። እሱ ጥሩ ሀሳብ ነው። እንደውም እኔ እንቁላል ገዝቼ ልምጣ። አይ ልዩዬ ስትቀሰቀሺ መከራ ሲረፍድ ደግሞ መከራ። አይ ነይ በይኝ። አስተማሪያችን ትቆጣኛለች፣ ትቀጣኛለች ካረፈኩ። ይሄን ካልሽ ታዲያ በጊዜ አትነሽ። አሁን በቃ ልቤን ዝቅ አታርጊው። ድህነት የሚጫወትብኝ በቃ። የሱፊ እስኪ እንቁላል ስጠኝ። እሺ 4 አድርገው። እሺ እሺ። እንዴ ልዩ ማታውቂውን ሰው ታውቂያለሽ እንዴ? ቆይ እስኪ ተያት። ይጣይ ምን ሆነሽ ነው? ልትሸልል ነገር ንገሪ ልዩ። ቆይ ተያት አንዴ በእናትሽ። ምን ልግዛልሽ? ሚጣይ እስኪ ሱፊ ጁስ ስጠኝ። ጁስ እቺ ሚጣይ ይኸውልሽ፣ ይሄንን ጁስ ያዚና ማለት ነው እዛ ትምህርት ቤት ጓደኞችሽን አስቀኛቸው። እሺ ደግሞ ትምህርት ቤት መጥቼ እኔ ወስድሻለሁ። እሺ እና ትጨማለሽ። ነይ ሂጂ። ነይ። ኧረ ንቃ አንተስ። ኧረ ንቃ ሰውዬ። መልሴን ስጠኝ እስኪ። እጅ ላይ ያለውስ? ለካ ሰተኛል የኔ ነገር። ኧረ ግድ የለም ጨምርልሃለሁ፣ ጠብቅ። ይቅርታ። እሺ ሱፊ በል ተረጋጋ ሰውዬ። ልጅቷ ሁሉንም ሰው ስታይ ነው እንደዚህ የምትሆነው። ነው እንዴ? ውይ ስታሳዝን በእናትህ በጣም። አንተም እኮ በጣም ነው የምታሳዝነው። ይሄ ደግሞ ያማል እንዴ? ምንድነው የምቀባጠረው? ላጭቶ ሊበላት ነው እንዴ? ሴት ሄራባል። እኔም ብለህ ምንድነው ግን እንደዚህ ቆየው? ምን እባክሽ ሱቅ አንዷ ህጻን ተመጣምብኝ መሰለሽ? ደግሞ እናቷ እንዴት አባቷ እንደምታምር። አረ ሰራተኛ እንደው ምን ማለት ነው ደግሞ? ነው ወይስ እናቷ አይተነው ልጅቷን ይወደድካት? አተኝም ማለት ነው። ቆይ ለምን ማተኝ? ዝናዝራት እኮ ተይኝ እኮ ተዋል በቃ። እና እንዴት ነው ቆንጆ ናት? ስልኳን ተቀበልክ? በጣም ተቀበል። ቁርስ ላይ እንዳፈድ እኔ የምለው ከአንቺ ያየሽውን መንገደኛ በሙሉ ሄደሽ እያቀፍሽ ነው ማሳቀቅ አይሰለችሽም? እኔ እሺ ቆይ ምን አጎደልኩብሽ? ልዩ ንገሪኛ። ሰሚኛልሻ? እኔ እና አንቺ የሚያስፈልገን ይሄ ጁስ አይደለም፣ በቅጡ ሊያስተዳድረን የሚችል ገንዘብ ነው። ሰማሽኛ? እኔ ያው እንሂድ። ቢስሚላህ አንቺ ኮቴም የለሽ እንዴ? ወይ የሱፍ ያስደነገጥኩ እንዴ? በጣም ይቅርታ። እሺ አሁን ቶሎ ታጥበ ጨርስና ክኖር ስጠኝ። እሺ። እኔ የምልህ የቀደሙ ልጅ ግን አስደበር ነው እንዴ? አረ አንቺ ምን ያረግሽው? እሱማ ልክ ነህ፣ ግን ትንሽ አመናጨኩት መሰለኝ አይደል? አረ አንቺ ምን ያረግሽው? እሷን ብትሆን እኮ ልጅ ስለሆነች እኮ ነው። እሱማ ልክ ነህ፣ ግን ትንሽ አመናጨኩት መሰለኝ አይደል? አረ ፍስሐ ምርጥ ሰው ነው። እንደውም ወዷት እኮ ነበር። የምርህና ደስ ሲል። ግን እዚህ ሰፈር ነው እንዴ? አዎ። ምን ነው? አይ ምንም ፊቱ አዲስ ስለሆነብኝ ነው። ያው
ብዙ ሞጣ ወጣ ስለማይል ነው እንጂ እዚሁ ነው። ለዛ ነው እንግዲህ ሆነብኝ። ልክ ነሽ። ፊቱ አይለመድም። ለእኔ ራሱ ሁሌ ነው አዲስ የሚሆንብኝ። እሺ በቃ አመሰግናለሁ። እንዴ ክኖሩስ? በኋላ ስመለስ ወስዷለሁ። አሃ ለካ ክኖሯ ወሬ ማጣፈጫ ነች። አንተ ብላ እንጂ ምን ሆነሃል? አልገባሽም? ይቺ ህፃን ልጅ አሁንም አይኔ ላይ ያለች። በዚህ ልክማ ራስህን አታስጨንቅ። በልብላ አሁን። አንቺ እኮ አልገባሽም እንዴት ሮጣ እግሬ ላይ ጥምጥም እንዳለች። በዛ ላይ እናቷ እንደዛ እየገፈታተረች ስትወስዳት እያለቀሰች አይኗ እኔ ላይ ነበረ። እኔ ግን ልጅ አይነት ጉጉት የማይሆን ውሳኔ ላይ እንዳይተላፈራሉ። አላውቅም። እነዚህ ሰዎች ልቤን ነጥቀውኛል። በቃ እሺ፣ ለማንኛውም ብላ፣ የቻልነውን እናደርጋለን። አንቺ ይብቅ ብላ። እንዴ ልዩ ማታውቂውን ሰው ታውቂያለሽ እንዴ? ቆይ እስኪ ተያት። ይታይ ምን ሆነሽ ነው? ለተሻለ ነገር ንገሪ ልዩ። ቆይ ተያት አንዴ በእናትሽ። ምን ልግዛልሽ? የሚታይ እስኪ ስፊ ጁስ ስጠኝ። ጁስ ይሄንን ጁስ ያዚና ማለት ነው እዛ ትምህርት ቤት ጓደኞችሽን አስቀኛቸው። እሺ ምን ሆነሽ ነው? ትምህርት ቤት መጥቼ እኔ ወስድሻለሁ። እሺ እናት ጨማለሽ ነይ ሂጂ ነይ 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 ነይ። ምን ልግዛልሽ? የሚታይ እስኪ ስፊ ጁስ ስጠኝ። ጁስ ይሄንን ጁስ ያዚና ማለት ነው እዛ ትምህርት ቤት ጓደኞችሽን አስቀኛቸው። እሺ እንዴ ልዩ ማታውቂውን ሰው ታውቂያለሽ እንዴ? ቆይ እስኪ ተያት። ይታይ ምን ሆነሽ ነው? ለተሻለ ነገር ንገሪ ልዩ። ቆይ ተያት አንዴ በእናትሽ።
ሰላም አደርክ? እንዴት አደርክ ፍስሐ? ምን ነው በጠዋት? ምንም። መቼም መስታወትን ፈልጋት ነው መጣው። አንተ ሰውዬ ምንድን ነው የምዘላብደው? ደግሞ እንደዚህ ብለህ ልታጣላኝ ነው እንዴ ከሷ ጋር? ኧረ እኔ ምን በወጣኝ። ራሳችሁ እየመጣችሁ አርዕስተ ዜና ታነቡልኝ የለ ማለት ስለኔ ትጠይቃለች? አዎ እንዴ ምን ያላለችኝ ነገር አለ እንዴ? የት ሰፈር ነው ምንድነው ስራው ምናምን አገባዊ እንዴ? ቆይ ግን ምን አስነክታት ነው እንዴ? ሴቱ እንደሆነ ወልዶ ማርፍ ምን አለ አንዲት ልጇን ብታሳድግበት። እኔም እኮ እንዴት እንደምግባባት ጨንቆኝ ነው እንጂ እኮ ተመችታኛለች እኮ። እስኪ ወልይ ይኸው እቴ በቃ ችግር የለውም በእኔ ጣለው። እኔ ያመቻችልሃለሁ። እንዴት አድርጋ አንተ? ግድ የለህም ምን ያመቻችልሃለሁ። የምርህን ነው? እውነት ነው? የምርህን ነው? ሄሎ መሲ። አንተ የት ሄደህ ነው? አልሄድኩኝም እኮ እዚህ ሱቅ ነው ያለሁት። ለቁርስ የሚሆን አንዳንድ ነገር ልግዛ ብዬ እኮ። አረ አዲስ ፍቅር ሲጀማመር እንደዚህ ነው። ለነገሩ ልክ ነሽ። ሱቅ የሚሄድ ሰው በቃ ቡርክክ ነው ማለት ያለበት አለ አንቺ። ለማንኛውም ቁርሱ ሳይቀዘቅዝ ቶሎ ዳቦ ይዘና። ቀናሽ ደግሞ በይ በቃ ባይ ባይ። ቻው ቻው። እንዴ ዛሬ ቅዳሜ ነው እንዴ? አዎ ላላገኛት ነው እንደዚህ የለፈውት እንዴ? ምን ነው እባክህ ዝም በለኝ ደግሞ ሲያስጠላ። እንዴ ፍስሐ አይ ፍስሐ ምንድን ነው አለመታደል። ያስፋይ ምንድን ነው ደግሞ በዚህ በጣም ብቻ ነው የሚያስወራክ? አሁን እኮ ነው አንቺን ጠብቆ የሄደው። እባክህ ተው፣ እኔ እንደው ዳዋ እንዳይመቸኝ። ምንድን ነው የምትቀልጂው? ይኸውልሽ የቤተሰቡን ሀብት ወርሶ እግሩን ሰቅሎ የሚኖር ሰው እኮ ነው። የምርህና? ወላሂ የሱፌ ወይ አይደለም ታስታውቀኝ። አረ ምን ችግር አለው? ብቻ አንቺ የኮሚሽን ነገር አስቢባት። ለሱ አታስብ፣ እኔና እሱ ብቻ እንድንግባባ አድርገን እንጂ ለብሩ አታስብ፣ ችግር የለው። እሱም ተመችተሽዋል፣ አንቺም ፈልገሽዋል። ስለዚህ በቃ ልብስ አጣቢ ሆነሽ ለምን ቤቱ አትሄጂም? ቆይ እኔ ምን ነው ልብስ አጣቢ የሚመስለው? ለመግባባት ሰበብ እኮ ነው የሚያስፈልገው። ያማል እንዴ? ቆይ እኔ ምን ነው ልብስ አጣቢ የሚመስለው? ደግሞ እኔ እሺ ብልስ እሱ እሺ የሚል ይመስላል? ታዲያስ እሱ ዋናው መግባቢያ ሰበብ ነው የሚፈልገው። ይኸውልሽ ስሚ፣ ሰውየው ማን ነው? ከብዙ ሴቶች ጋር በዚህ ምክንያት ተራርቋል። በቃ አንቺ ይህን ነገር ቀለል አድርገሽ መቀበል ነው የሚያስፈልግሽ። የምርህን ነው? ታዲያስ አስቢበት። የሱፌ በቃ ቻው። እሺ ቻው። መሲ ረፊ አትልከፊ። ምን ላድርግ ታዲያ? ለአንተ ሲባል ቅዳሜ ትምህርት ይጀመር። ሲጀመር እኔ እሷን ብዬ ነው የወጣሁት። ታውቀሻል? አይ አንተማ ቁርስ ልገዛ ነበር ሄድከው፣ ወደ እጅህን መጣ እንጂ። አንቺ ልጅ ለምን አትይኝም? እንደውም ወድጃታለሁ። ታዲያ ምን ይጠበስ? ስጋ ከበላን አይቀር ስጋ ከበላን አይቀር ደህና ነገር እንብላ አይመስልህም? ማን ነው? ማን ነው? እንዴ ሰላም፣ አንተ ጋር ነው እንዴ? የሱፌ እኮ ልብስ አጣቢ ይፈልጋል ብሎኝ። እኔ ምን ነው ተሳስቻለሁ እንዴ? ኧረ አልተሳሳትሽም። ግን አንቺ ልብስ ታጥቢያለሽ? አዎ፣
ግን ቤት ወስጄ ነው የማጥበው። እና ታዲያ እሺ ግቢያ ታዲያ ሰብስቤ ላምጣልሽ። እሺ